ቀበልሁት። እኔ የክርስቶስ ባሪያና አገልጋይ ነቢይ ዳንኤል አበራ ነኝ። በዚህ በአይነቱ ልዩ በሆነ ራእይ ውስጥ እግዚአብሔር ምድርን የሚያወራትን ታላቅ መልእክት በእኔ በባሪያው በኩል ገልጧል። ምድር ትላንት ያሳለፈቻቸውን አበይት መንፈሳዊ ክንውኖች፣ ወቅታዊ የዓለማችን መንፈሳዊ ገጽታ፣ ስለ ሰይጣን ዕቅድና አሰራር፣ ስለ ሲኦልና ገሃነም አስከፊ ገጽታና በውስጡ ስላሉ ነፍሳት ዘላለማዊ ስቃይ፣ ስለ ገነትና መንግሥተ ሰማያት እና የጻድቃን ፍስሐ እንዲሁም ስለ ወደፊቱ የዓለም አጠቃላይ ሁኔታ የሚገልጽ ትንቢት እና የክርስቶስ መልእክት በዚህ መጽሐፍ ውስጥ በዝርዝር ተገልጿል። ጌታ በዚህ ራእይ ውስጥ የተለያዩ የማውቃቸውን ሰዎች ቢያሳየኝም ስማቸውን ግን አልጠቀስኩም። ወገኖቼ፣ ሲኦል እውነት ነው፣ መንግሥተ ሰማያትም በእርግጥ አለ። ጌታ ደግሞ ማንም ወደዚያ የእሳት ጉድጓድ እንዲገባ አይፈልግም። ለዚህም ነው በዚህ በመጨረሻው ዘመን በባሪያው በኩል ይህንን መልእክት የላከው። በእርሱ የሚያምኑ እንዳይጠፉ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ነው ዓለምን የወደደው። ያ ፍቅር ዛሬም ሕያው ነው። ዛሬም ክርስቶስ ሰውን ሁሉ ይወዳል። እርሱ ሁልጊዜም እንደሚያደርገው ዛሬም በደጃችን ቆሞ በራችንን ያንኳኳል። ዛሬም ወደ እኔ ኑ እኔም አሳርፋችኋለሁ እያለ ይጣራል። ስለዚህ ወገኖቼ፣ ቃሉ እንደሚል ዛሬ ድምፁን ስትሰሙ ልባችሁን እልከኛ አታድርጉ። ጌታ ይወዳችኋል፣ ሊያድናችሁም ይፈልጋል። ወገኖቼ፣ ይህንን ሰማያዊ ራእይ እንዳይ እኔን ደካማውን ሰው የመረጠ እግዚአብሔር ይመስገን። ዙፋኑን በጠፈር ውስጥ ባየሁበት ቅጽበት ከብርሃን ውስጥ እንደ ብዙ ውኆች በሆነ ድምፅ ለፍጥረት ሁሉ የሚሆን ንግግር ለእኔ በማይገባኝ ለእርሱ ግን ግልጽ በሆነ ቋንቋ እና ልሳን ካወራኝ በኋላ በሚገባኝ ቋንቋ ይሄ ልሳን ዓለም ሳይፈጠር ጀምሮ እስከ ዘላለም የእኔን ሥራ የሚገልጽ ሲሆን ይህንን ልሳን በምድር ያለ ክርስቲያን ሁሉ እንዲያነበው ከራእዩ መጽሐፍ መጀመሪያ ገጽ ላይ ጻፈው አለኝ እና ንግግሩን በመቀጠል ይህንን ልሳን በእምነት 3 ጊዜ የሚያነብ ሰው በሕይወቱ አዲስ ነገር ይሆንለታል። አዲስ ልሳን ይቀበላል። ጭንገፋ ከላዩ ላይ ይሰበራል። እስራቱ ይበጠሳል። ሸክሙም ይራገፋል። በሽታም አይሰለጥንበትም አለኝ። ከዚያም ለሚያምን ሁሉ ይቻለዋል የሚል ድምፅ ሰማሁ። ኋላም ልሳኑን እንዳልረሳው በአእምሮዬ ውስጥ በመንፈስ ሲታተም ታወቀኝ። ራእዩን አይቼ ከተመለስኩ በኋላ መጀመሪያ የጻፍኩት ጽሑፍ ቢኖር ይህንኑ ልሳን ነው። ስለዚህ እንደ ተስፋ ቃሉ ማንኛውም በጌታ የሆነና ይህንን መጽሐፍ የሚያነብ ሰው ከእግዚአብሔር የተቀበልሁትን ይህንን ልሳን ለተከታታይ 3 ጊዜ በእምነትና በመንፈስ በመሆን ካነበበ በኋላ እርግማን፣ ጭንገፋ እና ድህነት በሕይወቱ ላይ ለዘላለም አይሆንም። ይሄ ልሳን የመላእክትም አይደለም፣ የቅዱሳንም ልሳን አይደለም። ከራሱ ከእግዚአብሔር የወጣ ፍጹም ሰማያዊ ንግግር መሆኑን ለፍጥረት ሁሉ አበስራለሁ። አንባቢዎቼ፣ ይህ በረከት በሕይወታችሁ ዘመን ሁሉ በእናንተና በዘሮቻችሁ ላይ ይሆን ዘንድ የዘወትር ጸሎቴ ነው። የከበረው የሰማይ ቋንቋ ማኑስቴ አውዳሪያ ተምኒኪ፣ ማኑስቴ አውዳሪያ ተምኒኪ፣ ማኑስቴ አውዳሪያ ተምኒኪ፣ ያውማና አሁዳሪ ዮላቲ፣ ያውማና አሁዳሪ ዮላቲ፣ ያውማና አሁዳሪ ዮላቲ፣ ስኩማኒ ኡቡሩያ ሐውንቴ፣ ስኩማኒ ኡቡሩያ ሐውንቴ፣ ስኩማኒ ኡቡሩያ ሐውንቴ፣ ሰመርኒዮ አቡባዬ ሊማስክ፣ ሰመርኒዮ አቡባዬ ሊማስክ፣
ሰመርኒዮ አቡባዬ ሊማስክ ሚግዳን ጂጃ ሺባቡላ ሚግዳን ጂጃ ሺባቡላ ሚግዳን ጂጃ ሺባቡላ ሃውበኪያ ዊራድ ቱባ ሃውበኪያ ዊራድ ቱባ ሃውበኪያ ዊራድ ቱባ ሲረሞን ጀኩሪና ሃቱቱ ሲረሞን ጀኩሪና ሃቱቱ ሲረሞን ጀኩሪና ሃቱቱ ሙርዶ ታጉ አቡባ ሙርዶ ታጉ አቡባ ሙርዶ ታጉ አቡባ ያያውኩ ታሪጋ ሃቱካሙ ያያውኩ ታሪጋ ሃቱካሙ ያያውኩ ታሪጋ ሃቱካሙ ዜራዋ የአውካን ታምኖን ዜራዋ የአውካን ታምኖን ዜራዋ የአውካን ታምኖን ፈረሃውካ የኢጄማ ሃኑና ፈረሃውካ የአጄማ ሃኑና ፈረሃውካ የአጄማ ሃኑና ሺአዲጉ ያሚያና ሃይዌ ሺአዲጉ ያሚያና ሃይዌ ሺአዲጉ ያሚያና ሃይዌ ለገንዳ ሃድሪካ ማንዴራ ለገንዳ ሃድሪካ ማንዴራ ለገንዳ ሃድሪካ ማንዴራ አዱቡራ ሸካዲሮ ሃቦን አዱቡራ ሸካዲሮ ሃቦን አዱቡራ ሸካዲሮ ሃቦን የአዲዱ ሺኢርጋ ጊርዳቦ የአዲዱ ሺኢርጋ ጊርዳቦ የአዲዱ ሺኢርጋ ጊርዳቦ ማቱካ ሃዩዳን ኮንዶሮ ማቱካ ሃዩዳን ኮንዶሮ ማቱካ ሃዩዳን ኮንዶሮ ጀንዲ ከማን ቡንዲያዱ ጀንዲ ከማን ቡንዲያዱ ጀንዲ ከማን ቡንዲያዱ ወርናዲያ ጀመርዲ ካሞድ ወርናዲያ ጀመርዲ ካሞድ ወርናዲያ ጀመርዲ ካሞድ ጂካን ለቡንሹግ ዲርዳሞ ጂካን ለቡንሹግ ዲርዳሞ ጂካን ለቡንሹግ ዲርዳሞ ጂካን ለቡንሹግ ዲርዳሞ ፍሮፖቲ ሃሙኪያዶ ዲራሞ ፍሮፖቲ ሃሙኪያዶ ዲራሞ ፍሮፖቲ ሃሙኪያዶ ዲራሞ ሃውሳኪያን ዘመርታን ጂጋር ሃውሳኪያን ዘመርታን ጂጋር ሃውሳኪያን ዘመርታን ጂጋር ኦራንዴ ዘኩሪቱ ጀሞር ኦራንዴ ዘኩሪቱ ጀሞር ኦራንዴ ዘኩሪቱ ጀሞር ሃውፋኪቱ ራዱያዳ ታሪሞ ሃውፋኪቱ ራዱያዳ ታሪሞ ሃውፋኪቱ ራዱያዳ ታሪሞ አሜን ሃሌሉያ ይሆንልን። በስመ አብ ወወልድ ወመንፈስ ቅዱስ አንድ አምላክ። የዚህን መጽሐፍ ምስጢር በግልጽነት በማሳወቅ ጌታ በመንፈሱ ከእናንተ ጋር ይሆን ዘንድ እመኛለሁ። ለሕይወት ለውጥ የሆነ መልካም የንባብ ጊዜ ይሁንላችሁ። ጌታ እግዚአብሔር ሕዝቡንና ርስቱን ለዘላለም አይጥልም። ነቢይ ዳንኤል አበራ። እማኝነት። ይህንን ራእይ የሰጠ ልዑል እግዚአብሔር የተባረከ ይሁን። ከእግዚአብሔር ሰው ከነቢይ ዳንኤል አበራ ጋር ከተገናኘሁበት ጊዜ ጀምሮ በእርሱ ላይ ስላለው የጌታ ጸጋ ባለማቋረጥ ሁልጊዜ እግዚአብሔርን አመሰግናለሁ። ይህ የእግዚአብሔር ባሪያ ሕይወቱን ለጌታ ሙሉ ለሙሉ በመስጠት ፈጽሞ ራሱን የካደ አገልጋይ ሲሆን
ይህንን ራእይም ከእግዚአብሔር እንደተቀበለ ሕያው ምስክር መሆኔን ለመግለጽ እወዳለሁ። ራእዩን ከመቀበሉ አስቀድሞ ባሉት ጊዜያት በእርሱ ውስጥ ሲተላለፉ የማያቸው መልእክቶች ፍጹም እውነት በመሆናቸው እና ብዙ ቅዱሳን ከዚህ ጸጋ ሲካፈሉ በመመልከቴ ራሴን እንደ ዕድለኛ አድርጌ ቆጥራለሁ። ቀደም ሲል ጌታ በተለያዩ አገልጋዮች ወደ መንግሥተ ሰማያት እንደሚወስደውና ታላቅ መጽሐፍ እንደሚጽፍ ሲናገረው ስሰማ በመቆየቴ ጌታ ለ5 ተከታታይ ቀናት እወስድሃለሁ ብሎኛል ሲለኝ ምንም ጥርጥር አልተሰማኝም ነበር። ነገር ግን ሰው እንደመሆኔ መጠን ብዙ ጥያቄዎች በአእምሮዬ ቢመላለሱም አብሬው መጸለይን በመቀጠል የሚሆነውን ነገር በጥንቃቄ መከታተሌን ቀጠሉ። በኋላም ሐምሌ 7 2006 ዓመተ ምህረት እሁድ ዕለት በቤቱ ውስጥ አብረን በመንፈስ ቅዱስ ተሞልተን እየጸለይን ሳለ ከዚህ ቀደም በላዩ ላይ ከማውቀው ልምምድ እጅግ ባለፈ በመነቃቃት ሲጸልይ ከቆየ በኋላ ከምሽቱ 1 ሰዓት ገደማ ላይ በድንገት ተዝለፍልፎ ሲወድቅ በድንጋጤ አንስቼው እያገላበጥኩ ስመለከተው ፍጹም እንደ ሞተ ሰው ሆኖ ነበር። ምንም እንኳን የሰውነቱ ሙቀት እንዳለ ቢሆንም ትንፋሹ ግን ፈጽሞ ቆሞ ነበር። ከዚያ እንደምንም ሰብስቤ በፍራሹ ላይ አስተኝቼ ብጠብቀውም ሊነቃ ባለመቻሉ የማደርገው ነገር ጨንቆኝ በውስጤ ሞቶ ቢቀርስ እያልኩ በመጨነቅ መጸለይን ቀጠልኩ። ነገር ግን ለረጅም ሰዓት በላዩ ላይ ምንም አይነት ለውጥ በማጣቴ በተደበላለቀ ስሜት ከምሽቱ 4 ሰዓት ሲሆን ሞባይሉን አጠፋፍቼ የቤቱን ቁልፍ በሙሉ ይዤ ቤቱን በላዩ ላይ ቆልፌ ወደ ቤቴ ሄድኩኝ። ያም ሆኖ ግን እቤቴ ሆኜ እንቅልፍ አጥቼ እግዚአብሔር እንደተናገረው እንዲያደርግና እኔንም ከጉድ እንዲያወጣኝ መቃተቴን ቀጥዬ ነበር። ኋላም በማግስቱ ሰኞ ጠዋት ተመልሼ መጥቼ በሩን ከፍቼ ስመለከት ነገሮች ሁሉ ማታ ትቻቸው በሄድኩበት ሁኔታ ነበር የቆዩኝ። እርሱም ሰውነቱ ይሞቃል እንጂ እስትንፋሱ አሁንም የለችም ነበር። በዚህም ዕለት ጥቂት ጊዜ ከጸለይኩ በኋላ ሰውነቱ እንደ ሬሳ ባለመቀዝቀዙ ተጽናንቼ እግዚአብሔር የተናገረውን ለማመን በመቁረጥ ወደ ቤቴ ተመለስኩ። ይህንኑ ተግባሬን በየዕለቱ እስከ አርብ ሐምሌ 12 2006 ዓመተ ምህረት ድረስ በመቀጠል ፍጹም በምስጢር ሁኔታውን መከታተሌን ቀጠሉ። ነገር ግን ምንም የተለወጠ ነገር አልነበረም። ሰውነቱ ይሞቃል፣ ፊቱ ያበራል፣ እስትንፋስ ግን አልነበረውም። በመጨረሻው ቀን ማለትም አርብ ዕለት እግዚአብሔር አስቀድሞ እንደተናገረ 5ቱ ቀናት በመፈጸማቸው እንደሚነቃ ተስፋ አድርጌ ከቀኑ 10 ሰዓት ጀምሮ እስከ ምሽቱ 4 ሰዓት ድረስ እየጸለይኩ ብጠብቀውም ሊነቃ ባለመቻሉ ውስጤ እንደገና መደናገጥና መሸበር ጀመረ። ወደ ሆስፒታልም ልወስደው ማሰብ ጀመሩ። ይሁንና ግን እስካሁን የት አቆይተኸው ነው ቢሉኝስ የሚል ሐሳብ ልቤን ሞገተው። በዚያ ላይ ነቢዩ ራሱ አስቀድሞ ፈጽሞ ምንም ብሆን ሆስፒታል እንዳትወስደኝ ያለኝን በማስታወስ ስልኩ እንደተዘጋ አጠገቡ አስቀምጬለት በብዙ ሐዘን ተሞልቼ ወደ ቤቴ ብመለስም ግን እንቅልፍ ከዓይኔ ርቆ ስለነበር ጸሎት አይሉት ጭንቀት ብቻ ዝም ብዬ ስዋትት ሳለው ከሌሊቱ 9 ሰዓት ላይ ስልኬ ድንገት ጮኸ። ከተንበረከኩበት ስፍራ በፍጥነት ተነስቼ ስልኩን አንስቼ ስመለከተውና ነቢዩ እንደሆነ ሳውቅ ስልኩን ማንሳቴን ትቼ መሬት ላይ በመውደቅ ጌታን ለረጅም ሰዓት ካመሰገንኩ በኋላ በተደጋጋሚ ስልኩ ይጮህ ኖሮ ካለሁበት የደስታ ስሜት ተነስቼ ስልኩን ላነሳው ስል ተቋረጠ።